አሚር እኔ ማግኘት ፈልጋለሁ ብቻል እሺ ካለኝ ዱባይ ይዤ መሄድ ነው የሚፈልጉኝ እኔ በቃ እዚህ ጋር እንትን እንድል አልፈልግም እንድረባሽ አልፈልግም አሚርን ዱባይ መውሰድ ፈልጋለሁ በቃ በሰላም እንድኖር ነው የሚፈልገው ሙቤ የሚባል ልጅ ደግሞ ያደረገ ያለው ነገር ለለመናገር አጻያፊ ድርጊት ነው በጣም ነው እኔን ያስደበረኝ እንዴ ሰላም ውድ ቤተሰቦቼ እንዴት ናችሁ በነገራችን ላይ ቤተሰቦቼ የምላችሁ ገና አዲስ ቤተሰብ ነው ዛሬ ነው እንግዲህ ይህ አካውንት የተከፈተው እናም ደግሞ ለምን እንደተከፈተ ለምን አዲስ እንደሆነ ሲቀጥልም ደግሞ ዛሬ አዲስ ነገር ደግሞ ምን እንደሆነ አንድ ባንድ ነግራችኋለሁ በመጀመሪያ ውድ ቤተሰቦቼ የኔ ውድ ፋሚሊዎች እንዴት ናችሁ ሁሉ ሰላም ሁሉ መልካም አለውላችሁ ዛሬ እንግዲህ በአዲስ አካውንት የመጣሁት ናቲ ይባላል ናቲ ማለት በጣም ጥሩ ልጅ ምርጥ ጓደኛ የሚለው የኔም ጓደኛ የአሚርም ጓደኛ ናቲ የሚባል ዱባይ ኢትዮጵያ ከመጣ ኦልሞስት 2 ሳምንት ነው 3 ሳምንት ነው ያው ሰሞኑን ትንሽ ጠፋ ያርኩትም ደግሞ እኔ እሱን በማስጎብኘት አንዳንድ ቦታዎች እየወሰድኩት ነበረ ያው ጓደኛዬም ስለሆነ የሚወደው ምግብ የሚወደው ቦታ በቃ እየጋበዝኩት ያዝናናውት ነበርና በጣም አንገብግቦት ደግሞ የመጣበት ዋና ምክንያት ደግሞ ያው የአሚር ጉዳይ ነው የአሚር ጉዳይ በጣም አንገብግቦት ነው የመጣው ያው ምርጥ ጓደኛችንም ስለሆነ የሆነ ሰው ሲነካ እኔ ሲነካ የሚቆረቆረው አሚር ሲነካ ማን ነው አሚር የነካው ቤቲም ስትነካ ቤቲ ማን ነው የነካት ብሎ የሚቆረቆር ምርጥ ጓደኛችን ነው ናቲ እና ናቲሻ ያው ሰርፕራይዝም ነው ሙላችሁ ደግሞ ለተኛ ሰርፕራይዝ ይሄ አካውንት እንደሚከፈት አያውቅም እኔ ምን ብየዋለሁ ባለፈው ፍርታ ናቲዬ በራስ አካውንት ራስን ቤተሰቦችን ታወራቸዋለህ በራስ አካውንት ለቤተሰቦች ያለው ነገር ስለኔ ያለው ነገር ስላሚር ያለው ነገር ታወራለህ ብየው ለራሱ ለናቲ ቃል አስገብቼው ነግሬዋለሁና ይሄን ነገር ራሱ አያውቅም ናቲ ሰርፕራይዝ ነው የሚሆነው እና አሁን ራሱ ሲመጣ የኔ አካውንት እንደሆነ ነው የሚያውቀው የራሴ የወሊ ማለት ነው ግን እዚህ ጋር የናቲ አካውንት ነው ናቲም ሰርፕራይዝ ነው የሚሆነው እሱ እስከሚመጣ ድረስ ደግሞ ውድ ቤተሰቦቼ ይሄን ቪዲዮ ማለት ነው ላይኩን ቢያንስ 5000 ላይክ እናድርገው ሰብስክራይብ ደግሞ ከ10000 በላይ ሰብስክራይብ ሁላችንም ሼር ያገን ሰብስክራይብ እንምላል ምክንያቱም ናቲ ማለት ምርጥ ጓደኛችን ስለሆነ በቃ ባሪፍ ነገር መቀበል አለብን በሚለው ማለት ነው እና ውድ ቤተሰቦቼ ዛሬ ጠርቼዋለሁ ናቲን ያልኩት ትልቁ ምክንያት ምንድነው አንደኛ ነገር እኔ የፈለኩት ላወራው ፈልገው ነገር አለ ከውጭ ሀገር ለምን እንደመጣ ሲቀጥል ደግሞ ውጭ ሀገር ምን እንዳሳለፈ ውጭ ሀገር ደግሞ ስለኛ ያውቃል ያው ሶሻል ሚዲያ ስለምንጠቀም ሶሻል ሚዲያ ስለምንሰራ ምን አንድ ባንድ የተከታተለ ያውቃል እና ናቲ ምን ተሰማክ ሲቀጥል ደግሞ አሚርን ሙባን በተለይ ደግሞ ስለሙባ በጣም ብዙ ነገር ነግሮኛል ሙባን ባገኘው ራሱ ምናምን እያለኝ ነበረ እኔ ደግሞ እያረጋጋሁት ነበረ ማንም ሰው ላይ እጁን መጠቆም ጣቱን መጠቆም የለበትም አሚር ጥፋተኛ ነው ቤቲ ጥፋተኛ ናት ኦሊ ጥፋተኛ ነው ሙባ ጥፋተኛ ማለት አይቻልም እንደዛ ማይቻልበት ትልቁ ምክንያት ደግሞ ምንድነው መጀመሪያ ጉዳዩን አንድ ሰው ማወቅ አለበት መረዳት አለበት ለምን ብትሉ በሰውና በሰው መሃል አለመግባባት በሰውና በሰው መሃል ጥል በሰውና በሰው መሃል ደግሞ ግጭት ሊመጣ ይችላል ያንን ግጭት ደግሞ መፍታት የምንችለው እዛ ጋር ጣት በመጠቋቋም በመጣላት በመሰላተፍ ሳይሆን ችግሮችን ተወያይቶ በመፍታት ነው ያን ችግሮች ተወያይቶ ደግሞ እንዴት የሚፈታ መጀመሪያ ያን ጉዳይ የሚያክሰው ካለ ለምሳሌ እንደኔ አይነት ጓደኛ ካለው ወይ ቤቲ ካለች ወይ አሚር ካለ አጠገቡ ሰው ካለ መጠየቅ ነው ማን ችግሩ እንዲፈጠር አድርገው ቤቲና ሙሃን የተጋቡ ምክንያቱም የሁላችሁም ጥያቄ ነው አውቃለሁ ውድ ቤተሰቦችን ስለዚህ ብዙ ነገሮችን ሊጠይቀኝ ይመጣል ዛሬ ከዚህ በፊትም በስልክ ሲጠይቀኝ ነበረ ውጭ ሀገር ባለ ጊዜ ደግሞ በዋትስአፕም ስናወራ ነበረ እና ያው ምርጥ ጓደኛ ስለሆነ ነው እሱም ቃሉን ሳያት የመጣው ለምሳሌ በአሁኑ ሰዓት እንደዚህ አይነት መልካም ሰው ለሰው የሚያስብ ሰው የለም አይታሰብም ለምን ሁሉም ሰው ለራሱ ነው የሚያስበው ሁሉም ሰው ለራሱ ህይወት የሚጨነቀው እሱ ግን ለአሚር ህይወት ተጨንቆ ለኔ ለውሊያድ ህይወት ለቤት ህይወት ተጨንቆ ከውጭ ድረስ መጥቷል ሲመጣ ራሱ የመጀመሪያ ቀን አስታውሳለሁ ቦሌ ሲቀበለው ቁም ነገር ሙባን የት ነው የሚኖረው ሙባ ያለበት ቦታ አሳየኝ ነው ያለው ሙባ ያለበት ቦታ አሳየኝ ከሙባ ጋር አጣላለው ከዛ እንደውም ኤርፖርት ውስጥ ትንሽ ግጭ በቃ የሆነ ጭቅጭቅ ፈጥረን ነበርና ውድ ቤተሰቦች አረጋግቼው ነው የመጣሁት ከዛ ሩም ይዤለት ሩም ቁጭ ብሎ ያለውን ነገር እየነገርኩት ያለው ነገር እየሰማ ታረጋጋ ምክንያቱም እዚህ ጋር ውድ ቤተሰቦች አሉ በተለይ ከኛ በላይ ደግሞ እናንተ አላችሁ እናንተ ኮሜንታችሁን አነባለሁ ኮሜንታችሁን እከታተላለሁ እሱ ራሱ አንድ ባንድ እያሳየሁት ነበርና በነገራችን ላይ ውድ ቤተሰቦች እናንተ ኮሜንት ስታደርጉ ብዙ ጊዜ እነግራችኋለሁ የመረሳው ነገር አለ አብዛኞቻችሁ ጀስት ቪዲዮ ፖስት ሲደረግ ራሱ ቪዲዮ ሙሉ አይታችሁት አትጨርሱም ወይ ገና ቪዲዮ እንደጀመረ 1 ደቂቃ ወይ 2 ደቂቃ ነው የምታዩት ያ ደግሞ ሙሉ ቪዲዮ ሳያልቅ ሀሳብ መስጠት ማለት ገና እንዴት ላስረዳችሁ መሰላችሁ ተራራ ለምሳሌ ከሩቅ ሲታይ በጣም እንትን ይመስላል አይደል በቃ በጣም ውስብስብ ያለው ነገር ነው ይመስላል አጠገቡ ስንደርስ ግን የተራራው መውጫ የተራራው ጫካ በግልጽ ይታየናልና
እናንተም ቪዲዮ ሲፖስት ሙሉ ስታዩት ኦሊያድ ምን አይነት መልካም ሰው ነው፣ አሚር ምን አይነት መልካም ሰው ነው፣ ቤቲ ምን አይነት ሴት ነች አንድ ባንድ ማለት ትችላላችሁ በኮሜንት እና ቪዲዮ ሲፖስት ብዙ ጊዜ 1 ደቂቃ 2 ደቂቃ ላይ ኮሜንት ስለሚደረግ እሱንም እያሳየሁት ነበር ለናቲ። በኮሜንትም ደግሞ በጣም ደስ ብሎታል፣ ምክንያቱም ትክክለኛ ቤተሰቡን ያላችሁ እያለኝ ነበርና ብቻ ውድ ቤተሰቦች ናቲ እንግዲህ ወሬ አላብዛባችሁ። ናቲ እንግዲህ እየመጣ ነው። ናቲ እየመጣ ስለሆነ ቆይ ከዱባይ ስለሚመጣ የውጭ ቋንቋ እንዳያወራባችሁ ውድ ቤተሰቦች አስጠነቅቀዋለሁ። ናቲ ያው ናቲ ሻመታለች ይችላል። አሰላሙ አለይኩም ወአለይኩም ሰላም አይደለም በውጭ ሀገር ቋንቋ ምን ይባላል? የውጭ ሀገር እንትን በአረብኛ ያ ሀቢቢ ይባላል። ሀቢቢ እሱ ጠፍቶብኝ እኔ ደግሞ ማነው ውድ ቤተሰቦች ምን አሰብኩ መሰለህ ካሜራ በዛው ዛሬ ሰርፕራይዝ ማድረግ ነገር አለ። እናም ደግሞ እንደዚህ ምን አልመሰለኝ ሂጃብ በቃ ሂጃብ ነው እንደሚባለው እዚህ የሚደረገው እንደዚህ የሚታሰረው ጀለቢያ ነው ይባላል። ጀለቢያ ለብሶ በቃ ዘንጦ ነው ይወጣ ግን ችግር የለውም። ራሱ ዘንጣ አለው ከውጭ መምጣትን አስመልክቶ ደክሞኛል እኮ ተኝቼ ነበር ቀኑ ሙሉ። ደግሞ ሙቀት አለ እንደ ዱባይ ነች አዳማ ትሞቃለች በጣም እና እንዴት ነው ለመድካት አሁን? እየለመድኩ ነው። ቀጣይ እያስጎበኘሁት ነው ወደ ቤተሰቦች እያስጎበኘሁት ራሱ ከተማውን አንድ ባንድ መመለስ ፈልጋለሁ። ዛሬ ያው አይ ቲንክ ካሜራ ይዘህ ነው የመጣው። ከዛ በፊት ከመናገር በፊት ያው ሀሳብ እንዳለ ነግረኛል በስልክ ወደ ቤተሰቦች ሀሳብ እንዳለው ነግሮኛል። ከዛ በፊት ናትዬ ምን አለ መሰለህ ይህ አካውንት ቪዲዮ ፖስት የሚደረገው በአንተ አካውንት ነው። ለአንተ ነው የተከፈተው። እየሰፈረ ይዘው ቴንክ ዩ በጣም አመሰግናለሁ። እኔ አባት ያው የተሰማኝ ፊሊንግ ማውራት ፈልጋለሁ። የእውነት ያው ኢትዮጵያ እንዲመጣ ትንሽ ያገፋፋኝ ያው የእናንተን ቪዲዮዎች እከታተላለሁ፣ ሚዲያ ላይ የምትጻፉትን ኮሜንቶችን አነባለሁ። ብቻ አሚር ላይ የተደረገ ነገር ደግሞ በቃ ውስጤን ነው የከነከነኝ። በጣም ነው የተደበርኩት። ታውቃለህ የረጅም ጊዜ ጓደኛሞች ነን አሚርና እኔ፣ አንተም እንደዛ። ያው ሙቤ የሚባል ልጅ ደግሞ እያደረገ ያለው ነገር እውነት ለመናገር አጸያፊ ድርጊት ነው። በጣም ነው እኔን ያስደበረኝ። እንዴት ልጁን እስከ እንዲያብ ድረስ እንድጠብቅ ያደርጋል? እንደዛ መሆን የለበትም። አንተም እያለ ብቻ እኔ በጣም ደብሮኛል። አሁን ላይ እኔ በዋናነት የሚፈልገው ከሙቤ ጋር እንድታገናኘኝ አሚርም ፈልጋለሁ። ያው ከመጣሁ ኦልሬዲ ሳምንት ሊሆነኝ ነው መሰለኝ። ያው አልተገናኘንም። አንተ ለምን እንዳላገናኘኝ አላውቅም። ብቻ ይቅር በለኝ። ግን በካሜራ ፊት እንደዛ ማውራት ባልፈልግም እነግርሃለሁ። ምክንያቱም ራሱ እንድታገናኘኝ ፈልጋለሁ። ከአሚር ጋር መገናኘት ፈልጋለሁ። ወንድሜን ማየት ፈልጋለሁ። አሁን ላይ ምን አይነት ኮንዲሽን ላይ ምን አይነት ሁኔታ ላይ እንዳለ እኮ ማውቀው ነገር የለም። ቪዲዮ ላይ እኮ የለም እኮ ክስት ነው ያለው። ጸጉሩን ላጫችሁት አብዶ ራሱን ነው የሳተው። እንዴት እንዲህ ይሆናል እንዴ? አሚር እኔ ማውቀው አሚር እንደዛ አልነበረም፣ እንዲህ አልነበረም። ግን በጣም የደበረኝ ግን ከሱ ጋር አሁን እኮ እና ለመሰለ በፈጣሪ እርዳታ ያው አንድ አምላክ ያለው በፈጣሪ እርዳታ አሚር ወደ ራሱ ማንነት ተመልሷል። ወደ ማንም ሰው ያውቃል። አሁን በምን እርግጠኛ ናችሁ? እኛ እርግጠኛ ሲደውልለት እንደ ድሮ አያወረኝም እኮ ቴክስቱን አልመለሰም። በአካል ያላገኘ እኮ አንተ በጣም በስሜት እያወራሱ ነው። አሁን ካለ ስሜት እጅ አገናኛለሁ አሚርን። የውድ ቤተሰቦች ራሱ ቃል ምገባለት አሚርን አገናኘዋለሁ፣ ነገ አሚርን አገናኘዋለሁ ቃል ምገባላችሁ ማለት ነው። እኔ ከአሚር ጋር እንድታገናኘኝ ሙቤንም ፈልጋለሁ። ሙባን አገናኛለሁ፣ ግን በዚህ ስሜት አይደለም ማገናኘት ያለብኝ። ሙባ ማለት ራሱን የቻለ ህይወት ያለው የራሱ ላይፍ የሚኖር ገባ አይደለም። አሁን በዚህ ስሜት ሙባ ጋር በውስጥ ተጋ ብትጣሉ ጥሩ አይደለም። ገባ እዚህ ጋር ኦዲየንስ አለ፣ ቤተሰቦች አሉ። እኔ ምንም የምጣሉ ነገር የለም እኮ፣ ግን ከሱ ጋር መገናኘት ፈልጋለሁ። ወንድሜ እንዲህ ሆኖ ማየት በጣም ይከብዳል። እኔ እኮ ስራዬን ትቼ የመጣው የእውነት በጣም ውስጥ ስለተከፋው ነው። የእውነት በጣም የተከፋው እንዴት ሞቶ ነበር እኮ ራሱን ራሱ አንቆ ሞቶ ነበር እኮ። በጣም የእውነቴን ፈጣሪ። በነገራችን ላይ ውድ ቤተሰቦች አሚርን ለመመለስ በጣም ከሱማያ ጋር የተደዋወልኩ ከሱማያ ራሱ ተደብቄ እየሄድኩ ወተት እየገዛው ዳቦ እየገዛው ማንጎ እየገዛው በጣም እና ነገሮችን እንትን እያልኩ ነበር። እና እውነቱን ለመናገር ውድ ቤተሰቦች በዚህ አጋጣሚ ብዙ ኮመንት እያየሁ ነበር፣ እናንተን ሀሳብ እየተከታተልኩ ነበረ። እንደው እውነቱን ነገር አስመሳይ የሚል ቤተሰቦች እየጻፉ ነበር። አስመሳይ ስትሆን ተሰማኝ። እንዴ እያስመሰልኩ ነው ሌለካም ነው ለምን ማስመሰለው? ምክንያቱም እዛ ጋር ማድረግ ያለብኝ ውድ ቤተሰቦች አንድ በአንድ ጀስት የጓደኛዬን ከልጅነት ጀምሮ ያብረን አደግን ሲቸገርም ሆነ ሲራብም ሆነ ሲጠማም ሆነ ራሱ ቢያጠፍ ተጠያቂ ነው ነኝ። ምክንያቱም ጓደኛ ማለት አብሮ ከፍ የሚል አብሮ ዝቅ የሚል በደስታው ጊዜ አብሮ የሚያሳልፍ በሀዘኑ ጊዜ አብሮ የሚያሳልፍ ነው ጓደኛ ማለት እና እንደዚህ አይነት ኮመንት ስትጽፉ በጣም ተሰማኝ። እንደው ውድ ቤተሰቦች እውነቱን ስነግራችሁና
ናቲም ደግሞ ማወቅ ያለብን ነገር ሌላ ደግሞ ከቤቲ ጋር ማገናኘት ፈልጋለሁ። ቤቲም እውነት ለመናገር እንዲህ በፊት እንዲህ አልነበሩ ከአሜሪካ ጋር እንደዚህ አይነት ላይፍ አሳልፈው በዚህ ሰዓት እንዲገናኙ መተው የለባትም። ለምን ቤቲና አሚር እንዲገናኙ ፈልጋለሁ ነው ለመናገር ይገናኙ ግን እንዲህ እስክል ድረስ ለምን እንደዚህ እስከ ያብድ ድረስ ትጠብቃለች? ቤቲ እያለች እንዴት እንደዚህ ይሆናል? ሙቤ ገና መጥቶ እሱ አሁን ያለፈ ታሪክ ነው። ያለፈ ታሪክ ተመስገን ነው። ገብቶኛል። ተመስገን ነው። ተሽሎታል። አሚር በቃ ወደ ማንነቱ ተመልሷል። ገባ አይደለ? አሁን አንተ ቤቲም ጥፋተኛ ማለለችም እዚህ ጋር አሚርም ጥፋተኛ ማለለ ምንም ጥፋተኛ አለው። ችግሩ ምንድነው? ሙባን ማናገር ላይ ፈለከው አንተ ሙባ ማናገር ከፈለክ ነገ አገናኛለሁ፣ ችግር የለውም። በዚህ ስሜት ግን ሙባን ማግኘት የለብህም። አሚር ያለበት ሁኔታ ማወቅ ፈልጋለሁ። እኔ እያመንኩ አይደለም፣ አሚርን እያመንኩ አይደለም። ጤነኛውን ቅድም ማቆ ነገር የለም። መቼ ነው ቅድም ሳንትና በስልክ ተገናኝታችሁ አይደለ? ካሚር አገናኝ ይችላል። በትክክል አላወራም እኮ በትክክል አላወራም። እንደዛ ነበር እንዴ? በትክክል እንዳያወራክ ደግሞ ያደረገው ምክንያት ምን ታውቃለህ? እሱ ሐሳቡ የድሮ ያሳለፈው ታሪኩ አንዳንድ ነገሮች ስለሆኑ ተረጋግተህ ነገ ታገኘዋለህ። ምንም ችግር የለውም። ይሄ ወደ ቤተሰቦች ቃል ምጋባላችሁ በዚህ አጋጣሚ እውነቱን ስነግራችሁ አሚርን ያገኘዋል። ምንም ችግር የለውም። ቤቲንም ከፈለክ ታገኛታለህ። ችግር የለውም። ዛሬ ራሱ ብታገኘኝ ደስ ይለኛል። ግን አንተ እነሱን ስታገኝ ያሉበት ነገር አውቀህ ማለት ፈልጋለሁ። ጤንነቱን ማወቅ ፈልጋለሁ። የምሬን ነው የምልህ እንዴ እኮ እኔ ጓደኛ ነው ለምስት ያለው እኮ ነው የሚመስለው። የምሬን እኮ ነው። አንተም እኮ ወንድሜ ነህ። ግን ሞር ታውቃለህ ከአሚር ጋር ያለንን ቅርርብ ታውቃለህ ከዚህ በፊትም ማለት ነው። አሁን ላይ ደግሞ እንደዚህ ሆኖ ማለት በጣም ይከብዳል። በጣም ይገባኛል። ግን ያሉትን ነገሮች ነው ከፈጣሪ ጋር እንትን አገናኛለሁ። ፈጣሪም አለ፣ ፈጣሪም ይጨመርበታል። እኔ ከቤቲ ጋር እንዲቀጥል ፈልጋለሁ። ወን ለምናገር ከቤቲ ጋር ነው ለምናገር እኔ እንዲቀጥል ፈልጋለሁ። አሚርና ቤቲ እንዲታረቁ ፈልጋለሁ። በዚህ አጋጣሚ እንደውም ብዙ ቤተሰቦች እየነገሩኛል ኦሊያድ ቤቲን ስለሚፈልጋት ነው፣ ኦሊያድ ቤቲን ስለሚመኛት ነው። ኦሊያድ ደግሞ ለምን አምኖ ለሙባ ዳረ የሚባል ብዙ ነገር ሰማልና አንዳንዴ ምን አለ መሰላችሁ ውድ ቤተሰቦች፣ አንድ ሰው ጓደኛውን ሲወደው ከሱ በላይ ይኖራል። ከሱ በላይ ሰውን አስበልጦ ያኖረዋል። ከሱ በላይ ይጨነቅለታል። ከሱ በላይ ያስብለታል። እኔ ያንን ያደረኩት ከቤቲ በላይ አስቤላት ነው እንጂ ይሄ ነገር ጠፍቶብኛል። ነገር ግን ቤቲን የሚጎዳት ከሆነ ሙባ አስወጣውና ቤቲና አሚር አብሮ መሆን አለባቸው። ሙባም ጓደኛችን ነው ማለት ነው። በፊትም አሚር ለሰው የሚሞት ሟች ሰው ነው ታውቃለህ። እንግዳ የሚያከብር ጓደኛ የሚያከብር ሰው እኮ ነው። ቤቲን እንዴት እንደሚያንከባክባት አታስተውስም? ያኔ በወጣው ሶደሬ ምናምን ሄደን ስንዝናና አታስተውስም? ይንከባከባታል። እንደዛ ሆኖ አሁን ላይ ደግሞ ይሄ ነገር ሀፒን ሲያደርግ በጣም ነው የሚያመው። እኮ አሁን ምንም ማቲ ምንም አሁን እኔ እኮ ያጠራጠረኝ ነገር እሱ አሁን ጤነኛ ነው አሚር? አሁን ኖርማል ኮንዲሽን ላይ ነው ያለው? አሚር ጤነኛ ነው። ራስ ማነት ተመልሷል። አሁን ሰሞኑን ነው አዲስ ነገር አለ። እሺ ለምንድን ነው እኔ ያልደወለልኝ? እየደወለ ማይጠይቅልኝ ለምንድን ነው? እንኳን አንተ እናቱ ጋር አሚር ደውሎ አያውቅም። ለምንድን ነው መሰለህ? እንደውም እኔ ስልክ የሆነ ነገር አድርጎ ነው ያ ልጅ የሆነ ነገር ሆኖ እኮ ነው። ሙባ ምንም እኔ አሁን እንደመሰለህ ማንንም አልፈርድም። ለምን እንደማልፈርድ ታውቃለህ? ሁሉም ሰው የራሱ እውነት አለው። ናትሻ ይኸውልሽ፣ ሁሉም ሰው የራሱ እውነት አለውና ሙባ ብዙ ነገር ነግረኛል። ሙባ ነው ጥፋተኛው፣ ሙባ ነው እንዲያብድ ያደረገው ብዙ ነገር ብለኛል አይደለ? ይሄን ነገር ደግሞ ነገ በአካል አገናኛለሁ። መጀመሪያ አሚር አግኝተኸው ከአሚር አውቀህ ነው አሚር እኔ ማግኘት ፈልጋለሁ። ብቻል እሺ ካለኝ ዱባይ ይዤ መሄድ ነው የሚፈልገው። እኔ በቃ እዚህ ጋር እንትን እንድል አልፈልግም፣ እንድረበሽ አልፈልግም። እኔ አሚርን ዱባይ መውሰድ ፈልጋለሁ። በቃ በሰላም እንድኖር ነው የሚፈልገው። የድሮ ጦርነቱ እንድመለስ ፈልጋለሁ። በቃ በጣም ነው እኔ ጓደኛ እያየው እንደዚህ መሆን በጣም ነው። ጓደኝነት ማለት እኮ ከባድ ነገር ነው። ጓደኛ ማለት በቃ ከልብ ሰው ስትወድ ለዛ ሰው ትጨነቃለህ፣ ለዛ ሰው ታስባለህ። እውነቱን ስነግርህ ማንም ሰው እንዳንተ አላሰበም። አሁን ሌላ ሰው ቢሆን እኮ ከዱባይ እዚህ ኢትዮጵያ ውስጥ ራሱ ከአንድ ቦታ ወደ አንድ ቦታ ለጓደኛው ብሎ አይመጣም። አንተ ግን ጓደኛ ስላሰብክ ለጓደኛ ስትጨነቅ ነው ከዛ ድረስ ኢትዮጵያ ድረስ የመጣኸው አውቃለሁ። ስለዚህ አሁን በዚህ ስሜት ሳይሆን ተረጋጋና አነጋገረኛ። እኔ እኮ ትንሽ እያመመኝ ያለው ነገር ታውቃለህ፣ ያን ያሳለፍናቸው ግዛቶች ታስታውሳለህ? አሚር እኮ እንዲህ በጣም ተጫዋች፣ በጣም ሰው አክባሪ ልጅ ነበርኩ። አሁን ላይ ደግሞ እንዲህ ሲሆን እውነቴን ነው በጣም ነው እያመመኝ ያለው። ኖርማል አልነበርኩም እኮ እኔ ራሱ ታምሜ ነበርኩ ታውቃለህ። ባለፈው ራስ ምታት እያመመኝ እኮ ተኝቼ ነው እንትን ያሳለፍኩት እዚህ ራሱ የምሬን ነው። ስለዚህ እባክህን ብቻል ዛሬ ብታገናኘኝ አሚር አይ ኖ እንድትለምነኝ አይደለም። አሚር አሁን ያለበትን ቦታ እነግርሃለሁ። እሺ አሁን እንዳገናኝ የምትፈልገው እኔ እኮ ይኸውልህ አሚር አገናኛለሁ። ሙባን ግን ተረጋግተህ አገናኝ።
አይደለም ዛሬ ከሙባ ጋር ይገናኝ በሆነ ነገር እንስማ። በምን እንስማ መሰለህ? ውድ ቤተሰቦች ለእናንተም ቃል ገባላችሁ። አሁን አሚርን አገናኛለሁ። አሚር ጋር ወስደሃለሁ። አሚርን እኔ ሙባን ነገ ታገኛለህ። ነገ አገኘው አይደለም ሙባን ዛሬ ተረጋግተህ ታገኘዋለህ። ምክንያቱም እዚህ ጋር እኔ ታስቀየም ይችላል፣ ቤተሰቦች ሊቀየሙ ይችላሉ። ገባህ? እዚህ ጋር ብዙ ሰው ሊናደድ ስለሚችል ሙባን ነገ ታገኘዋለህ። ለማውራት ራሱ እየቻልኩ አይደለም። የምሬን ነው። በጣም ነው እንትን ትክክለኛ ጓደኛ ማለት እናንተ ነው። ጀስት ገብቶሃል አይደል? ለሰው መስዋዕትነት እያደረግህ ሙባን አሁን ባገኘው ደስ ይለኛል እኮ። ታገኘዋለህ ዛሬ ታገኘዋለህ። ጌታ እባክህ ዛሬ አገናኘኝ እኮ ታገኘዋለህ። ምን ችግር የለውም። ግን ይኸውልህ ሙባን ነገ ታገኘውና ዛሬ አሚርን ታገኘዋለህ። እናም ደግሞ እኔ እንደውም እንዲህ እንድትናደድ እንዲህ እንድትከፋ እንዲህ እንድትበሳጭ አይደለም የፈለኩት። ምክንያቱም እሺ እንዲላ አካውንት የከፈትኩልህ አካውንት ራሱ ቪዲዮ ራሱ ማሙጉ ራሱ እንዲወርድ ያደርጋችሁ ለምን ነው? ጸጉሩን ማን አሚር ያላጨችው ሱመያ ለምን ሱመያ ለምን ታረጋለች? እሷን ጠይቃታለህ አንድ ባንድ። ሱመያ ለምን ላጨችው? ሱመያም ደግሞ የላጨችው ጥሩ ነገር አስባ መልካም ነገር አስባ ምን አሁን እኮ ይረበሻል እኮ ጸጉሩን እንደሚወድ እኮ አውቃለሁ እኮ። ጫካ ውስጥ ነበረ አሚር፣ ይሄ ቆሻሻ ቦታ ውስጥ ነበረ። ያ ተባዩ ቆሻሻው ምኑ ጭንቅላት ውስጥ ገባ። በሚገባበት ጊዜ ደግሞ ጥሩ ነገር እየተፈጠረ አልነበረም። በሰዓቱ ገባ አይደል? ማሳጠብ ትችሉ ነበር። ቢታጠብም ደግሞ ለጤናው ጥሩ አይደለም ብላ ነው ሱመያ እንትን ያለችው። ይሄን አንድ በአንድ እየሄድን እነግርሃለሁ። ውድ ቤተሰቦቼ ትንሽ ያው ስሜታዊ የሆነው ያው እኔንም ስለሚወደኝ አሚርንም ስለሚወደው ነውና ጓደኛ ትክክለኛ ጓደኛ ማለት እንደዚህ ነው። በቃ በህል ነው አንድ ነገሮችን የሚያደርገው። እኔ ለአሚር እንደማደርገው ማለት ለአሚር እንደምጣላው ለአሚር ከሰው ጋር እንደምቀያየም ሁሉና አሁን በዚህ ስሜት እንግዲህ ያው ሙባ ጋር ወስደው ውድ ቤተሰቦቼ በዚህ ስሜት አሚር ጋር ወስደሃለሁ። ምንም የሚፈጠር ነገር አይዞህ ና እንሂድ።